የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አባት አብደላህ ኢብኑ አብዱል ሙጠሊብ ይባላሉ። እናታቸው ደግሞ አሚና ቢንት ወሃብ ይባላሉ። አብደላህ ለንግድ ወደ ሻም ተጉዞ ሲመለስ መዲና ላይ ነበር ያረፈው። ታዲያ እዛው መዲና ባረፈበት ወቅት ላይ ህይወቱ እንዳለፈ ይነገራል። በዛን ወቅት ባለቤቱ አሚና ነብዩ መሐመድ ሰለላሁ ዐለይሂ ወሰለምንም እርጉዝ ነበረች ይባላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በረቢዑል አወል የዝሁን ዓመት ነበር የተወለዱት። ያ ዓመት የዝሁን ዓመት የተባለበት ምክንያት አብርሃ የተባለው ንጉስ ከአባን ለማፍረስ የመጣው በዝሁን ላይ ተጭኖ ስለነበር ነው። በዛን ወቅት መካ ውስጥ የሚወለዱ ልጆች ጠንከር ሲሉ ለጥቢ እንዲሁም ደግሞ ከበሽታ ርቀው እንዲያድጉ ሲባል ወደ ገጠራማው የመካ ክፍል ይላኩ ነበር። ያኔ ከገጠራማው ክፍል የሚመጡ ሰዎች ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የቲም በመሆናቸው ምክንያት ሊወስዷቸው አይፈልጉም ነበር። ታዲያ በአንድ ወቅት ሐሊማ ሳይዲያ የምትባል ሴት ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ሊወስዱ ከመጡ ሰዎች ጋር አብራ ትመጣለች። ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ይዛቸው ትሄዳለች ማለት ነው። ሐሊማ ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን የወሰደችበት ምክንያት ስትናገር እንዲህ ትላለች። ከኔ ጋር አብረው ልጆችን ለመውሰድ የመጡ ሰዎች ሁሉ ልጆችን አግኝተው ያዙ፣ እኔ ግን ልጅን ላገኝ አልቻልኩም ነበር። በዚህም ምክንያት ሄጄ እሱን ያስኩት፣ በአላህ ይሁንብኝ እሱን ሊይዘው የቻልኩት ሌላም ወስደው ልጅ በማጣቴ ምክንያት ነው ትለናለች አለይሂ ሰላቱ ወሰላም።